ምድር ይህች ሁላችንም የምንኖርባት ቤት በየቀኑ የምንራመድባት አየር የምንተነፍስባት እና ህይወት የምንራመድባት ቦታ። ነገር ግን ስለዚህ ፕላኔት ምን ያህል ያውቃሉ? ምናልባት የውቅያኖሱን አንድ ማንኪያ ሊሆን ይችላል። ዛሬ ትምህርት ቤት ውስጥ ያልተማርናቸው ሳይንቲስቶች ሳይቀር ግራ ያጋቡ እና እጅግ አስደናቂ የሆኑ ስለ ምድራችን እውነታዎችን ይዘንላችሁ ቀርበናል። ከምድር ቅርጽ እስከ ጥልቅ የውቅያኖስ ሚስጥሮች አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙዎቻችን እንደምናስበው ምድር ልክ እንደ ኳስ ፈጽሞ ክብ አይደለችም። እርግጥ ነው ከጥፍር ሲታይ ክብ ትመስላለች። ነገር ግን ምድር በራሷ ዘንግ ላይ በፍጥነት ስለምትሽከረከር የመካከለኛው ወይም የምድር ወገብ አካባቢ ወደ ውጭ ተገፍቶ ወጥቷል። ይህም ማለት የምድር ወገብ ዲያሜትር ከዋልታዎች ዲያሜትር ይበልጣል ማለት ነው። ይህ ብቻ አይደለም። በተለያዩ ቦታዎች ባሉ ስበት እና የመሬት አቀማመጥ ምክንያት ምድር እንደ ድንች ያልተስተካከለ ቅርጽ ነው ያላት። ሳይንቲስቶች ይህን ቅርጽ ጂኦይድ ብለው ይጠሩታል። ሌላው አስገራሚ ነገር ደግሞ ስለምንተነፍሰው አየር ነው። የምንተነፍሰው ኦክሲጅን ከየት የመጣ ይመስላችኋል? አብዛኞቻችሁ ከአማዞን ጫካ ወይም ከዛፎች እንደሆነ እናስባለን። እርግጥ ነው ዛፎች ወሳኝ ናቸው። ነገር ግን ከምንተነፍሰው ኦክሲጅን ውስጥ ከ50 እስከ 80 በመቶ የሚሆን የሚመነጨው ከውቅያኖስ ውስጥ ነው። ፕሮሎኮስ እና ሌሎች ጥቃቅን የባህር ተክሎች ወይም ፕላንክቶኖች ፎቶሲንሲን አማካኝነት ለምድር ህይወት ወሳኝ የሆነ ኦክሲጅን ያመርታሉ። ስለዚህ ለትንፋሳችን ዛፎች ብቻ ሳይሆን ውቅያኖሶችንም ማመስገን አለብን። ይህ ቀጣይ እውነታ ደግሞ በእርግጠኝነት ያስደነግጣቸዋል። የሰው ልጅ ስለ ራሱ መኖሪያ ምድር ውቅያኖስ ከሚያውቀው በላይ ስለ ጨረቃ እና ስለ ማርስ ገጽታ የበለጠ ያውቃል። እስከ ዛሬ ድረስ የሰው ልጅ የመረመረው ከምድር ውቅያኖስ ውስጥ 5 በመቶ ብቻ ነው። የቀረው 90 በመቶ ውቅያኖስ ምን እንደያዘ፣ ምንም አይነት አስፈሪና አስደናቂ ፍጡራን እንደሚኖርባት ማንም አያውቅም። እኛ ጠፈርን ለመመርመር ስንሯሯጥ በራሳችን ጎራ ውስጥ ያለው ሚስጥር ግን ገና አልተፈታም። በተያያዘ ዜና በምድር ላይ ትልቁ ህያው ፍጡር ማን ነው ብትባሉ መልሳችሁ ምን ይሆናል? በምድር ላይ ትልቁ እንስሳ ቢልዌል እንደሆነ እናውቃለን። ነገር ግን በምድር ላይ ትልቁ ህያው ፍጡር ወይም ኦርጋኒዝም ማን ነው? መልሱ ያስገርማል። በአሜሪካ አርጎን ግዛት ውስጥ የሚገኝ አንድ ግዙፍ እንጉዳይ በዓለም ላይ ትልቁ ህያው ፍጡር ነው። ይህ ፈንገስ ከመሬት በታች ስሮችን በመዘርጋት ከ2000 ኤከር በላይ መሬት ይሸፍናል። እድሜው ከ2000 እስከ 400 ዓመታት በላይ እንደሆነ ይገመታል። ቢልዌልዝ ከዚህ ጋር ሲነጻጸር በጣም ትንሽ ነው። ወደ መሬት ውስጥ ክፍል ስንሄድ ደግሞ ሌላ ጉድ አለ። የምድራችን እምብርት ወይም ኮር እጅ በጣም ሞቃታማ ነው። የሙቀቱ መጠን ከፀሐይ የላይኛው ክፍል ሙቀት ጋር ይስተካከላል። ነገር ግን የሚገርመው ነገር የምድራችን እምብርት ውስጥ በጣም ብዙ ወርቅ መኖር ነው። ሳይንቲስቶች እንደሚሉት ከሆነ በምድር እምብርት ውስጥ የሚገኘው የወርቅ መጠን ቢወጣ መላው የምድር ገጽ እስከ ጉልበታችን ድረስ በወርቅ መሸፈን ይችላል። ነገር ግን ይህ ወርቅ ለማግኘት ወደ 3000 ኪሎ ሜትር ወደ ታች መቆፈር ስለማይቻል የህልም ሩጫ ሆኖ ይቀራል። ስለ ስበት ኃይልስ ምን ታስባላችሁ? የስበት ኃይል ወይም ግራቪቲ በሁሉም የምድር ክፍል ላይ እኩል ነው ብላችሁ ታስባላችሁ? ተሳስታችኋል። ቅድም እንደገለጽኩት ምድር ፍጹም ክብ ባለመሆኗ የመሬት አቀማመጥ ልዩ ነው። ምክንያቱ የስበት ኃይል ከቦታው ቦታ ይለያያል። ለምሳሌ በካናዳ ሃድሰን ቤይ ተብሎ በሚጠራ አካባቢ የስበት ኃይሉ ከሌላው ዓለም አንጻር በትንሹ ቀንሶ ይገኛል። እዛ አካባቢ ብትሄዱ ክብደታችሁ በጣም በትንሹ ቀለል ሊል ይችላል። ይህ ልዩነቱ ለሰው ልጅ በግልጽ ባይታወቅም ለሳይንቲስቶች ግን ትልቅ እንቆቅልሽ ነበር። ጊዜን በተመለከተስ አሁን አንድ ቀን 24 ሰዓት ነው። ነገር ግን ከ600 ሚሊዮን ዓመታት በፊት ምድር በፍጥነት ትሽከረከር ስለነበር አንድ ቀን የሚባለው 21 ሰዓት ብቻ ነበር። የጨረቃ ስበት ኃይል በውቅያኖስ ላይ በሚፈጠረው የማዕበል ምክንያት የምድር መሽከርከር ቀስ በቀስ እየቀነሰ መጥቷል። በዚህም ምክንያት ቀናት እየረዘሙ ነው። እርግጥ ነው ለውጥ በጣም እዚህም ስለሆነ እኛ አናስተውለውም። ነገር ግን በሩቅ ዘመን አንድ ቀን 25 ሰዓት የሚሆንበት ጊዜ ይመጣል። በመጨረሻም በምድር ላይ በጣም ድርቅ ቦታ የት ነው? ሳራ በረሃ፣ አታካማ አይደሉም። መልሱ አንታርክቲካ ነው። አዎ፣ በረዳማ የተሞላ አንታርክቲካ። በአንታርክቲካ ውስጥ ደሪቫሌስ ወይም ደረቅ ሸለቆዎች የሚሞሉባት ቦታዎች አሉ። እነዚህ ቦታዎች ላለፉት 2 ሚሊዮን ዓመታት ምንም አይነት ዝናብ አይተው አያውቁም። ምንም እንኳን አካባቢው በረዳማ ቢሆንም አየሩ በጣም ደረቅ ከመሆኑ የተነሳ እርጥብ የለውም። በምድር ላይ እንደ ማርስ ያለ ቦታ ካለ እሱ ይህን ቦታ ነው።
ምድራችን እጅግ አስደናቂ ምስጢራዊና እስካሁን ድረስ ያልተፈቱ እንቆቅልሾችን የተሞላች ናት። ከትልቁ ውቅያኖስ እስከ ሰማይ ጠቀስ ተራራዎች፣ ከሚንቀለቀለው እምብርት እስከ ቅዝቃዜ ዋልታ ይህች ፕላኔት በዩኒቨርስ ውስጥ እስካሁን የተገኘችው ብቸኛ ህይወት መገኛ ናት። እነዚህ እውነታዎች ስንሰማ ምድራችን የበለጠ እንድንከራከርባት እና እንድንጠብቃት ያስታውሰናል። ከእነዚህ እውነታዎች ውስጥ እናንተ በጣም ያስገረማችሁ የትኛው ነው? አስተያየት መስጫው ላይ ጻፉልን። ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ድረስ ቸር ቆዩልኝ።